በጎፋ ዞን ገዜ ጎፋ ወረዳ ዳግም የመሬት ናዳና ጎርፍ መከሰቱን ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ መታገዱን እንዲሁም ሚስቱን ገሎ ሊሰወር ስለነበረው ግለሰብ የምንነግራችሁ ነገር ይኖረናል። ሰላም ውድ ተከታታዮቻችን ለዛሬ የተዘጋጁትን የሀገር ውስጥ የዜና ጥንቅሮቻችንን ይዤላችሁ መጥቻለሁ። እናንተም ክቡራን አድማጮቻችን እስከ መጨረሻው በመቆየት እነዚህ መረጃዎች እንድታዳምጡ እየጋበዝኳችሁ ለዛሬ ይዤላችሁ ወደ መጣሁት የዜና ጥንቅር በቀጥታ የማልፍ ይሆናል። እስከዛ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጠብቁን። በጎፋ ዞን ገዜ ጎፋ ወረዳ ዳግም የመሬት ናዳና ጎርፍ ተከስቶ በሰውና ንብረት ላይ ጉዳት አድርሷል። የደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ነዋሪዎች ለቲክቫ ኢትዮጵያ እንደገለጹት ከሰሞኑ በአካባቢያቸው ንፋስ ቀላቅለው እየጣለ ያለው ከባድ ዝናብ የመሬት ናዳና ጎርፍ በማስከተሉ በሰው ሕይወትና ንብረት ላይ ጉዳት ማድረሱን ተናግረዋል። ከሚያዝያ 9 2017 ዓ.ም ጀምሮ ለተከታታይ ቀናት በአካባቢው እየጣለ ያለው ዝናብ በተለይም ጎሬ ኦዳ፣ ጃውላውጋ፣ ማሽታሌ፣ ኤላ፣ አማሮ፣ ሻጌ፣ ቡልቂ በተባሉ አካባቢዎች ባስከተለው ከባድ ንፋስ ከፍተኛ የውሃ ሙላትና የመሬት መንሸራተት የሶስት ሰዎች ሕይወት ሲያልፍ ከ4 በላይ ቤቶች በመሬት ናዳው መስመጣቸውን እና የእርሻ ማሳዎች እንዲሁም የቤት እንስሳት ጭምር በመሬት መንሸራተቱ መወሰዳቸውን ነዋሪዎቹ አስረድተዋል። በወረዳው በሰሞኑ በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ሰዎች በጎዶ አንደኛ ደረጃ ትምህርት ቤትና በአንድ የሃይማኖት ተቋም ግቢ ተጠልለው እንደሚገኙ የሚናገሩት ነዋሪዎቹ የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። በወረዳው የዛሬ ዓመት በተከሰተው የመሬት መንሸራተት አደጋ ምክንያት የተፈናቀሉ ዜጎች ሙሉ በሙሉ መልሶ የማደራጀቱ ስራ ባልተጠናቀቀበት የመከሰቱ ስጋታችንን ከፍ ያደርጋል ብለዋል። የገዜ ጎፋ ወረዳ አደጋ ስጋት ጽሕፈት ቤት ኃላፊ አቶ ማስረሻ ማናዬ በበኩላቸው በአካባቢው እየጣለ ያለው ከባድ ዝናብ በወረዳው 4 ቀበሌያት በሰው በንብረትና በቤት እንስሳት ላይ ጉዳት ማድረሱን አስታውቋል። ተጨማሪ አደጋዎች እንዳይከሰቱ የወረዳው መንግስት በልዩ ትኩረት እየሰራ ነው ያሉት አቶ ማስረሻ ጉዳት የደረሰባቸው ነዋሪዎች የማቋቋም ስራም እንደሚሰራ ገልጸዋል። ባሳለፍነው ዓመት በአካባቢው የተከሰተው መሰል የመሬት መንሸራተትና ናዳ ምክንያት በርካታ ሰዎች መሞታቸውን የሚታወስ ሲሆን አሁንም ድረስ በአካባቢው በስጋት የተፈናቀሉ ነዋሪዎች ሙሉ በሙሉ መልሶ የማቋቋም ስራው አለመጠናቀቁም በቅርቡ የአካባቢ ነዋሪዎች ለቲክቫ ኢትዮጵያ ገልጸው ነበር። ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው ታገደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ከዚህ ቀደም በቤተክርስቲያን መሰረተ እምነት ስርዓት አምልኮና ትውፊት አክብሮ በቤተክርስቲያን ዙሪያ ዘገባ እንዲያከናውን ለፍኖተ ጽድቅ ቴሌቪዥን ፍቃድ መሰጠቱ ይታወሳል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑ ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያው ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜ መታገዱን የቤተክርስቲያኒቱ የሕዝብ ግንኙነት መምሪያ ዛሬ አሳውቋል። በሌላ በኩል የሕዝብ ግንኙነት መምሪያው ለፍኖተ ጽድቅ በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ለቶ እምነት ከስነ ምግባር ጋር ይዞ የሚኖረውን ሕዝበ ክርስቲያን ያሳዘነ፣ እናት ቅድስት ቤተክርስቲያናችን ለጠላት መሳለቂያ እንድትሆን ያደረገ፣ ከቤተክርስቲያናችን አስተምሮት ጋር የሚቃረን፣ እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን ተመልክተናል ሲል ገልጿል። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመመሪያው እንዲያቀርብ እንዲሁም ማብራሪያ እንዲሰጥ ጥብቅ መመሪያ ሰጥተዋል። ሚስቱን ገሎ ሊሰወር የሞከረው ግለሰብ በፖሊስና በህብረተሰቡ ትብብር በቁጥጥር ስር ሊውል ችሏል። በአርባ ምንጭ ከተማ ባለቤቱን ገሎ ሊሰወር የነበረው ግለሰብ መያዙን ፖሊስ ገልጸዋል። የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ረታ ተክሉ እንደገለጹት የወንጀል ድርጊቱ የተፈጸመበት አርባ ምንጭ ከተማ ወዜ ቀበሌ የድብ ሰፈር ነው። ኮማንደር ረታ የገዛ ባለቤቱን በመሳሪያ ተኩሶ በመግደል
ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋሉን ተናግረዋል። ተጠርጣሪው አቶ ነብዩ ጌታቸው ኤፍሬም እንደሚባልና ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ትኖር እንደነበር ገልጸዋል። በትናንትናው ዕለት ተጠርጣሪው አስቦና አቅዶ ጠዋት 4 ሰዓት ገደማ ላናግርሽ እፈልጋለሁ በማለት ካስጠራት በኋላ ሰው የማይበትን ሁኔታ በማመቻቸት በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት አስረድተዋል። በኋላም ለመሸሸግና ለመሰወር ሲሞክር በፖሊስ ክትትልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ ተናግረዋል። ተጠርጣሪው እና ሟች በትዳር አብረው በነበሩበት ወቅት አንድ ልጅ አፍርተው እንደነበረም የፖሊስ መረጃ ያመለክታል። ተጠርጣሪው የወንጀል ድርጊቱን የፈጸመበትን ሽጉጥ ወንዝ ውስጥ እንደጣለ ቢገልጽም ፖሊስ ባደረገው ማጣራት ከደበቀበት በኤግዚቢትነት ይዞታል።